በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎችን መልእክት እንመለከታለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። ገላትያ ምዕራፍ 1 ከቁጥር 1 ላይ በጌታችን በኢየሱስ ክርስቶስ ከሙታን ለይቶ ባስነሳው በእግዚአብሔር አብ ነው እንጂ ከሰዎች ወይም በሰው ሐዋርያ ካልሆን ከጳውሎስ ይላል። እንግዲህ ቅዱስ ጳውሎስ መልእክታትን ሲጽፍ ከኔ ከራሴ ብሎ እያለ 13ቱን መልእክት ጽፏል። 14ኛውን ግን ዕብራውያንን የራሱን ስም ሳይጠቅስ በምን ይናገራል ማለት ነው። ወንጌላውያንን ስንጠራ የቅዱስ ማቴዎስ ወንጌል እንላለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል እንላለን። ለምንድን ነው መልእክታት ላይ ሐዋርያትን ስም የጠራው? ወንጌሉ ላይ ደግሞ ጌታችን የምንለው ሁሉም ከጌታችን የተገኘ አይደለምን ቢሉ ጌታችን ያስተማረውን ብቻ የጻፉ ስለሆነ ሐዋርያት ወንጌላውያን የጌታችን ወንጌል እንላለን። ስለ ጻፉ ግን የቅዱስ ማቴዎስ፣ የቅዱስ ማርቆስ እና ቅዱስ ሉቃስ ዮሐንስ ወንጌል ብለን እንጠራለን። ስለ ጻፉ የመጻፋቸውን ምክንያት ስማቸውን እንጠራለን፣ ግን ወንጌል ቅዱስ የጌታችን ብለን እንጠራለን። ይህ ግን ቅዱስ ጳውሎስ እና ሌሎች መልእክታትን የጻፉ ሐዋርያት የራሳቸው ስም ጠቅሰው ነው የጻፉት ወይንም የነሱ መልእክት እንደሆነ እንናገራለን። እንግዲህ ያዕቆብም ቢሆን የጌታ ባሪያ ከመሆን ይላል፣ ይሁዳም ቢሆን የጌታ ባሪያ ከመሆን ይላል። ሌሎችም ጴጥሮስም ዮሐንስም ቢባል መልእክታትን ሲጽፍ የራሳቸውን ስም መልእክት የቅዱስ ጳውሎስ፣ የቅዱስ ዮሐንስ፣ የቅዱስ ጴጥሮስ ብለን እንጠራለን። ግን ጌታችን ወንጌልን ግን የጌታችን እንላለን። ምክንያቱም አራት ወንጌላት የያዙት የጌታችን 3 ዓመት ውስጥ ያስተማራቸውን ትምህርት የያዙና እስከ እርገቱ ያለውን ዜና ሕይወት የሚናገር ስለሆነ ማለት ነው። ስለዚህ ነው ወንጌል በዚህ መልኩ ሲሆን፣ መልእክታት ግን ሐዋርያቱ ጻፊዎቹ ራሳቸው እንደ ጻፉ ቅዱስ ጳውሎስን በተደጋጋሚ ሐዋርያ የጌታችን ሐዋርያ ከመሆን ከኔ እያለ ይጽፋል ማለት ነው። እግዚአብሔር እንጂ ከሰዎች ወይም በሰው ሐዋርያ ካልሆነው ይላል። እንግዲህ ሐዋርያነት ከእግዚአብሔር የሚገኝ ጸጋ ነው። ሄዱ አስተምሩ ያላቸው እግዚአብሔር ነው። ከሰው ሊገኝም አይችልም በጭራሽ። ምክንያቱም ከሰዎች የተላኩ የሰውን ሀሳብ ነው የሚናገሩ፣ የምድራዊ ነገር ነው ሊናገሩ የሚችሉት። ከእግዚአብሔር የተላኩ እግዚአብሔርን ነገር ይናገራል። ቅዱስ ዮሐንስ ወንጌላዊም በወንጌሉ ላይ ከእግዚአብሔር የተላከ እግዚአብሔር ነገር ይናገራል ይላል። ስለዚህ እግዚአብሔር የሆነም ደግሞ እግዚአብሔርን ቃል ይሰማል ብሎ የሚሰሙትም እንኳን ከእግዚአብሔር የሆኑ ናቸው። እግዚአብሔርን ሀሳብ ለማስተናገድ ልባቸውን የፈቀዱ ናቸው፣ ጆሮአቸውን የፈቀዱ ናቸው ብሎ ቅዱስ ጳውሎስ በቅዱስ ዮሐንስ ወንጌላዊ ይነግርልናል። ስለዚህ ሰው አይደለም የሾመኝ፣ ሰው አይደለም የላከኝ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። አብሮኝ ካለ ወንድማቾችን በገላትያ ላሉ አብያተ ክርስቲያናት ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ከአባታችን ከእግዚአብሔር ይልና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ማለቱ እግዚአብሔር በእግዚአብሔርነት ስንጠራ አብ ወወልድ ወመንፈስ ቅዱስን አንሰሶ በይቤ እግዚአብሔር እብል አንተ አብ ወወልድ ወመንፈስ ቅዱስ ይላል ሊቁ እና ታላቁ አባታችን። እግዚአብሔር ባልኩኝ ጊዜ አብ ወወልድ ወመንፈስ ቅዱስ መጥራቴ ነው። ስለዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ማለቱ ምን አስፈለገው ቢባል በስጋ መገለጡን ለመናገርና በስጋ በወራት የተሰጣቸውን ስሞችን ለመጥቀስ ስላሰበ ቅዱስ ጳውሎስ በዚህ መልኩ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን ብሎ ቅዱስ ጳውሎስ ጸጋ ለእናንተ ይሁን ይላል። ጸጋ የተባለችው ሀብተ ወልድ ስመ ክርስትና ወይንም ክርስትና በተነሳን ጊዜ የልጅነት ስልጣን ማለት ነው። ሀብተ ወልድ ማለት የልጅነት ሀብት ናት፣ ጸጋ የተባለችው ማለት ነው። ጸጋ ለእናንተ ይሁን ሲባል ሁሌም ማሰብ ያለብን አንደኛ በጥምቀት ያገኘናት የእግዚአብሔር ልጅነት ጸጋ ሀብተ ወልድ ስመ ክርስትና የሚባል ደግሞ በክርስትና የተሰጠችን ስም ስጋው ደግሞ ጥምቀት ስጋው ደግሞ መንግስተ ሰማያት የእግዚአብሔር ጸጋ ተብላ ይነገራል ማለት ነው። እንግዲህ የክርስቶስ ጸጋው ወንጌል ነው፣ የተሰጠን ጸጋ ነው። የተሰጠን ስጋው ደግሞ ጸጋ ነው እና ይሄ ሁሉ መንግስት መጨረሻው መንግስተ ሰማያት እና ይሄ ሁሉ ለእናንተ ይሁን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ጸጋ ከአባታችን ከእግዚአብሔር ከጌታችን ከመድኃኒታችን ሰላምና ጸጋ ለእናንተ ይሁን ብሎ ሲናገር ሰላም ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ እንላለን ዘወትር ኪዳን ላይ አሁን የእግዚአብሔር ጸጋ ከእናንተ ጋር ይሁን ይላል ካህኑ ማለት ነው።
ዘወትር የእግዚአብሔር ጸጋ ከእናንተ ጋር ይሁን። ይህ የተሰጠችው ሀብተ ወልድ ስመ ክርስትና ከእናንተ ጋር ይሁን። ዘወትር ቤተክርስቲያን የሚመጣው ሰው የተሰጠውን ሀብተ ወልድና ስመ ክርስትና ይጠብቅልን ብሎ እግዚአብሔር ፈቃዱን እየሰጠ ነው። ዘወትር ኪዳን የሚያስደርስ ይህንን እንዲሆን ፈቃድ እየሰጠ ማለት ነው። እንዳይነጠቅብን የተሰጠን ጸጋ እንዳይነጠቅብን ካህኑ ለዚህ ነው ከቅዱስ ጳውሎስ ያነሳውን ሀሳብ ነው ማለት ነው። ከክፉ ከሚቃወሙት በዚህ ዓለም ያደረግንን ዘንድ ከአባታችን እግዚአብሔር ፈቃድ ስለ ኃጢአታችን ራሱን አሳልፎ ሰጠ ይላል። እንግዲህ የተሰጠልን ለኃጢአታችን ራሱን አሳልፎ ነው የሰጠው። እግዚአብሔር ሰጠን ይላል። ለኃጢአታችን ራሱን አሳልፎ ሰጠ የሚለውን ሀሳብ ተመልከቱ። እንግዲህ በፈቃድ አንድ ናቸው አብ ወልድ መንፈስ ቅዱስ። አብ ላኪ፣ ወልድ ተላኪ፣ መንፈስ ቅዱስ ሰራጺ ብንልም አብ ላከ ሲባል ወልድ ተላከ ሲባል ወልድ ሳይፈቅድ የተላከ እንዳይደለ በአብርሃምና በይስሐቅ ታሪክ ውስጥ ይስሐቅ በፈቃድ ሊታረድ ሲሰዋ እናያለን፣ ሲደፋ እናያለን። እንደዛውም ሁሉ ወልድም ደግሞ ከአባቱ ፈቃድ አንድ ሆኖ ራሱ ተላኪ ይባላል እንጂ በፈቃድ ግን አንድ ናቸው። የዚህ ስራ የገሌ ስራ የገሌ የሚባል አይደለም እና ወልድ በመምጣቱ ተላኪ የተባለ እንጂ አንሶ ሄድ የወደ ዕቃ ለመግዛት ሄድ ብለን እንደምናዘው እንደዛ አይደለም፣ እኛ እንደምናዘው አይደለም። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ የሰጠን ጸጋ ልጅነት ነው። እርሱ ክብር ይሁን ለዘላለሙ አሜን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ኃጢአታችን ራሱን አሳልፎ በፈቃዱ ለኃጢአታችን ራሱን አሳልፎ ሰጠ ማለት ቅዱስ ጳውሎስ ይናገራል። ቀጥሎ በጸጋው የጠራቸው ክርስቶስን ከማመን ወደ ልዩ ወንጌል እንዴት ፈጥነው እንደወሰዷቸው አደንቃለሁ ይላል። እንግዲህ ወደ ልዩ ወንጌል ያለው ከማመን ወደ አለማመን፣ ወንጌልን ከማመን ክርስቶስን ከማመን ወደ አለማመን ወደ ሌላ ወንጌል እንዴት ወሰዷቸው ይላል ቅዱስ ጳውሎስ። ይህንን አደንቃለሁ ይላል። በፍጥነት በአንዴ እንዴት ተወሰዳችሁ ብሎ ቅዱስ ጳውሎስ ክርስቲያኖችን ይገስጻል ማለት ነው። ሰው በተቀያየረ ቁጥር ሰውን የሚቀያየረውን ሰው ወንጌል በተቀያየረ ቁጥር የሚያስተምር በተቀያየረ ቁጥር የሚያስተምረውን እየተከተሉ መኖር አይገባም። ባመኑት ወንጌል መጽናት ይገባል። ቅዱስ ጳውሎስ ግን ሰዎቹ እንደተቀየሩ በሰማ ጊዜ እጅግ አደንቃለሁ ብሎ መልእክቱን ጽፎልናል ማለት ነው። እርሱ ግን ሌላ አይደለም፣ የሚያውቋቸው ከክርስቶስ ወንጌል ሊያጣሙ የሚወዱ ነው እንጂ ብሎ ቅዱስ ጳውሎስ ይናገር። ከክርስቶስ ወንጌል ሊያጣሙ ወደ ውጭ ሊወስዱ ይፈልጋሉ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እናንተ ግን እኛም ፍለጋ ተከተሉ። እናንተስ እኛም ብንሆን ወይም መልአክም ከሰማይ ወርዶ እኛ ካስተማርናቸው ወንጌል ሌላ ቢሰብክላችሁ ውጉዝ ይሁን። አስቀድሞ እንዳሉ አሁንም ደግሞ እላለሁ፣ ካስተማርናቸው ሌላ ትምህርት የሚያስተምራቸው ቢኖር ውጉዝ ይሁን ብሎ ቅዱስ ጳውሎስ ይደመድማል ማለት። 2 ጊዜ 3 ጊዜ የተወገዘ ይሁን ብሎ ካስተማርናችሁ ሌላ ወንጌል የሚያስተምር ሰው የተወገዘ ይሁን። እንኳንስ መላእክት ቢሆኑ እንኳን የተወገዘ ይሁን ብሎ ኋላ ላይ ቅዱስ ጳውሎስ ይናገራል። ወንድሞቼ ያስተምራችሁን ወንጌል ሰው እንዳይደለ አስታውቃችኋለሁ። ያስተማርናችሁ ስለ ሰው አይደለም የተናገርናችሁ እያለ ቅዱስ ጳውሎስ ይናገራል። ጌታ ኢየሱስ ክርስቶስን ገለጠልኝ እንጂ ከሰው አልተቀበላችሁም አልተማራችሁም። ትምህርቴ ከሰው አይደለም፣ ከሰው የተማራችሁ አይደለም፣ የተገለጠልኝ ከጌታችን ነው። አሁን እንደዚህ ሲባል ከጌታ መገለጥና ትምህርት አያስፈልግ የሚሉ ሰዎች ይነሳሉ። በጭራሽ ትምህርት እንደሚያስፈልግማ ጌታችን 3 ዓመት ከ3 ወር ሐዋርያትን ሰብስቦ ባላስተማራቸው ነበር። የሆነ መግለጥ አቅም አጥቶት አይደለም መቼስ። 3ቱንም ዓመት ግን ሲሄዱ ይሄደው፣ ሲተኛ ሲያስተምር ይሄደው፣ ሲጸልይ ይሄደው፣ ይሄን ሁሉ መልእክት አይተው ባይናቸው አይተው ታምራትን ሲያደርግ አይተው ሲያስተምር አይተምረው ከዛ በኋላ ነው የሾማቸው። ትምህርት አያስፈልግም የሚሉ ሰዎች አሉ። ቅዱስ ጳውሎስም ቢሆን እንደተማረ ኋላ ላይ ቅዱስ ጳውሎስ ይናገራል። ኬፋ ጋር 3 ዓመት ቆየሁኝ ብሎ ይናገራል ማለት ነው። ኬፋ ማለት ጴጥሮስ ነው። ጴጥሮስ ጋር 3 ዓመት ማለት ቆየሁኝ ማለት ጴጥሮስ ጳውሎስን እያስተማረው ለ3 ዓመት እንደቆየ የሚናገር ክፍል ነው። ስለዚህ ከመምህራን መማር ይገባል። ጴጥሮስ ከጌታችን ተምሯል፣ ጳውሎስ ከቅዱስ ጴጥሮስ ተምሯል። እንደዛ እያለ ይከታተላል። ጳውሎስ ደግሞ ራሱ የመንፈስ ልጆች ፊሊሞና እና የመንፈስ ልጁ ለኋላ ላይ መልእክት የጻፈለት 2 መልእክታትን የጻፈለት ጢሞቴዎስን እነዚህ ከመምህር ደቀ መዝሙር የተማሩ የቆዩ። ሉቃስም እንኳን የቅዱስ ጳውሎስ ተማሪ ነው። ስለዚህ እርስ በርስ መልተካካቱ የተማማሩ መለዋወጡ እንጂ ሳይማሩ ጸጋ ተገለጠልኝ በክርስቶስ ጸጋ የተገለጠልኝ እንጂ ሲል ትምህርት ያስጨበጠውን ብቻ አይደለም እያለ ነው ጌታችን ቅዱስ ጳውሎስ እያለ ያለው። ትምህርት ያስፈልጋል፣ ግን
ጸጋ ሆኖ እግዚአብሔር የተሰጠ ካልሆነ ለሌላው ማስተላለፍ አይቻልም። ተምሮ ሰው ለራሱ ድህነት አግኝቶ ለሌላው ሳያስተላልፍ ወይ ሳያስተምር የሚኖሩ ይኖራሉ። እርግጥ ነው ቤተክርስቲያን ተምሮ እንዲያስተምር ቤተክርስቲያን ትፈቅዳለች። እንዲሁም ተምሮ ያላስተማረን የእግዚአብሔር መልአክ አራት ጉባኤ ተምሮ ያላስተማረውን አንድ መናኝ ባህታዊ ለራሳቸው ብቱና ውስጥ ገብተው የተዉትን ነፍስ አልወጣ ሲል የተማርከውን ቃል እግዚአብሔር ትፋ ብሎ አስተፍተው ከዛ በኋላ ነፍስ እንደወጣች ይነገራል። ስለዚህ ሰው የተሰጠውን ጸጋ የተማረውን ማስተማር አለበት። ግን እኔ ሲናገርላችሁ የነገርኳችሁ ከሰው የተማርኩት የሰበሰብኩት እውቀት አይደለም እግዚአብሔር የገለጠልኝ ማለቱ እንጂ ሰው ከሰው ቢማርም እግዚአብሔር የገለጠው እንደሚናገር መረዳት ይገባል ማለት ነው። በጸጋ የተገለጠልኝ ማለቱን በትክክል መረዳት ይገባል። ሰው ትምህርት አያስፈልግም እያለ ቅዱስ ጳውሎስ አይደለም። ተገልጦልኝ ነው መንፈስ ቅዱስ ገልጦልኝ ነው ካልን ስህተት ሊሆን የሚችለው ሐዋርያትን ጌታችን ለምን አስተማረ የሚል ጥያቄ እንጠይቃለን ማለት ነው። አይሁድ በስርዓት ውስጥ በነበሩ ጊዜ የነበረውን ቀድሞ እስራኤል ሰምታችኋል። የእግዚአብሔርም ቤተክርስቲያን እጅግ አሳድ መከራ ጸነባች ነበር። ለአባቶች ስርዓትም እጅግ ቀናተኛ ነበር። በወገኖች ዘንድ ከጓደኞች ሁሉ በአይሁድ ዘንድ እጅግ ከበርኩ። እናቴ ማኅፀን ለይቶ ያወጣኝ እግዚአብሔር በወደደ ጊዜ በጸጋ ጠራኝ። በስሙም ለአሕዛብ ወንጌልን አስተምር ዘንድ በእጄም የልጁ ክብር ይታወቅ ዘንድ ልጁን ገለጠልኝ። ያን ጊዜም ከስጋዊ ከደማዊ ሰው ጋር አልተማርኩም። ከእኔ በፊት ወደ ነበሩት ወደ ሐዋርያት ወደ ኢየሩሳሌም አልመጣሁም። ነገር ግን ወደ አረብ ሀገር ሄድኩ፣ ዳግመኛም ወደ ደማስቆ ተመለስኩ ብሎ ቅዱስ ጳውሎስ ይናገራል። እንግዲህ ቃል እግዚአብሔር እናስተምረው ጸጋ እግዚአብሔር በቸርነቱ በገለጠልን መጠን እንደሆነ እናምናለን። ጥያቄ የለውም። ምክንያቱም እግዚአብሔር ያልተናገረውን ሊናገር የሚችል ፍጡር የለም። እግዚአብሔር ያልገለጠውን ሊናገር የሚችል ፍጡር የለም። አንደበታችንን ተቆጣጥሮ አንደበት አድርጎ ይናገራል እግዚአብሔር። እርሱ ባወቀ የሚናገረው ነው። እርሱ በቸርነቱ በሰጠን ጸጋ ማለት ነው። በዚህ መልኩ ቅዱስ ጳውሎስም እንደዚህ በተሰጠን ጸጋ እያገለገሉ ነው እንጂ በሰው በተደረገ አይደለም ብሎ ቅዱስ ጳውሎስ ይናገራል። ቀጥሎ ወደ ኢየሩሳሌም ስለመምጣቱ ይናገራል። ከ3 ዓመትም በኋላ ግን ኬፋን ላየው ወደ ኢየሩሳሌም ወጣው ይላል። በእርሱም ዘንድም 15 ቀን ሰነበትኩ። ነገር ግን የጌታችን ወንድም ያዕቆብን እንጂ ከሐዋርያው ሌላ አላየሁም። ስለምጽፍላችሁም ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚህም በኋላ ወደ ሶርያ ወደ ቂልቅያ አውራጃም መጣው። በክርስቶስ ያሉትን የአይሁድ ነገር ማህበር ክርስቲያን ፊቱን እያወኩ ነበር። ነገር ግን ቀድሞ ምዕመናንን ያሳድድ የነበረ እርሱ በፊት ይጠፋ የነበረው የሃይማኖት ትምህርት ዛሬ ይሰብካል ሲባል ወሬውን ይሰሙ ነበረ። ስለኔም በእግዚአብሔርን ያመሰግኑ ነበር ብሎ ቅዱስ ጳውሎስ ይናገራል። ምዕራፍ 1 ላይ ገላትያ ሰዎችን እንደዚህ ነግሯቸዋል። ምዕራፍ 2 ላይ ስንመለከት ቅዱስ ጳውሎስ ሁለተኛ ወደ ኢየሩሳሌም ስለመምጣቱ መጀመሪያ ስለ ቅዱስ ጳውሎስ ሲናገር ወደ ኬፋም መጣሁኝ ከ3 ዓመት በኋላ። ከዚህ በኋላ ወደ ጴጥሮስ ማለት ነው። ኬፋ አለት ማለት ነው። እንግዲህ ቋንቋ ልዩነት ካልሆነ በቀር ጴጥሮስ ኬፋ አለት ማለት አለት ግዕዝ ነው የሚሆነው። ኬፋና ጴጥሮስ ግሪክና ዕብራይስጥ ይሆናል ማለት ነው። በዚህ መልኩ ቃላት ልዩነት እንጂ ስሙ ግን አንድ ነው። ቀጥሎ ሁለተኛ ወደ ኢየሩሳሌም ስለመውጣቱ ይናገራል። 14 ዓመት በኋላ ከበርናባስ ጋራ እንደገና ወደ ኢየሩሳሌም ወጣው ይላል። ቲቶን ይዤው ሄድኩ፣ እንደተገለጠልኝ ወጣው። በከንቱ እንዳልሮጥ ወይም በከንቱ ሩጬ እንዳልሆን በአሕዛብ መካከል የተሰበከውን ወንጌል አለቆች መስለው ለሚታዩ አስታወቅኳቸው። የአብሮኝ የነበረውም ቲቶም አረማዊ ሲሆን እንዲገዘር ግድ አልኩት። ይኸውም ባሪያዎች ያደርጉኝ ዘንድ በኢየሱስ ክርስቶስ ያገኘንን ነፃን ሊሰልሱ በስውር ወደኛ የገቡ ሐሰተኞች መምህራን ደስ አይበላችሁ ብዬ ነው ክርስቶስ ለማንም ይሁን ብለን የምናስባቸው ነው። እውነተኛ ትምህርትም በእናንተ ይጸና ዘንድ አንዲት ሰዓት እንኳን አልተገዛንላቸውም ብሎ ጳውሎስ ይናገራል ማለት ነው። አለቆቹም የመሰሉ ግን ቀድሞ እርሱ እንዴት እንደነበሩ ልናገር አይገባኝም፣ አያግደኝም። እግዚአብሔር ለሰው ፊት አያዳላምና አለቆችም የሚመስሉ ከራሳቸው ምንም ነገር የጨመሩልኝ የለምና የጴጥሮስ ትምህርት በተገዘሩ በአይሁድ ዘንድ እንደታመነለት እኔም ትምህርት ባልተገረዙ አሕዛብ ዘንድ እንደታመነ አውቃለሁ እንጂ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ ቅዱስ ጴጥሮስ አይሁድን ሲያስተምራቸው ነበረ። የተገረዙ ናቸው፣ ስርዓት የሚያውቁ ናቸው፣ አብርሃም ሕግ የሚያውቁ ናቸው፣ መስዋዕት የሚያውቁ ናቸው፣ መቅደስ የሚያውቁ ናቸው፣ መሰዊያውን ታቦቱን የሚያውቁ ናቸው። ለእግዚአብሔር ጠዋት የነግ ማታ ላይ የሰርክ መስዋዕት የሚያቀርቡ ናቸው። ጠዋትም በግ የሚያርዱ
ማታም በሬ በግ እያረዱ ለእግዚአብሔር መስዋዕት የሚያቀርቡ ናቸው። ሕግ የተሰጣቸው ናቸው። ከእስራኤል ባርነት መውጣታቸውን አምሳኛውን ቀን የሚያከብሩ 3 ጊዜ በኢየሩሳሌም ተሰብስቦ ለእግዚአብሔር ምስጋና የሚያቀርቡ በዓል የሚያከብሩ ናቸው። እነዚህን ጴጥሮስ አስተማራቸው አይሁዳውያን ናቸው። እነዚህን ጴጥሮስ አስተማራቸው የተገረዙትን ለአብርሃም የተሰጠውን ቃል ኪዳን የሚያውቁ ግርዘትን የሚፈጽሙ። አሕዛብ ግን ግርዘትን የማይፈጽሙ ናቸው። ቅዱስ ጴጥሮስ እነዛን አይሁድን አስተማራቸው፣ እኔም ደግሞ አሕዛብን አስተማርኳቸው። ለአሕዛብ የተመረጠ ዕቃ አድርገዋለሁ ብሎ ጌታችን እንደመረጠው ቅዱስ ጳውሎስም ለአሕዛብ የተመረጠ ያልተገረዙትን እኔ አስተማርኳቸው። ያልተገረዙትን በማስተማሪ ኃጢአት አይደለም፣ መገረዝም አለገረዝም ብሎ ኋላ ላይ ይናገርልናል ማለት ነው። ከአሕዛብ ዘንድም እንደታመን አውቃለሁ እንጂ ወደ ተገረዙ አይሁድን በተላኩ ጊዜ ጴጥሮስም የረዳው እርሱ እኔም ባልተገረዙ አሕዛብ ዘንድ ረዳኝ። ቅዱስ ጴጥሮስ በክርስቲያኖች ዘንድ የረዳ እግዚአብሔር ዛሬም እኔም ደግሞ በአሕዛብ ዘንድ ሳስተምር እግዚአብሔር ረዳኝ። የሰጠኝ ጸጋ አውቀው አዕማድ የሚመስሉ ያዕቆብና ኬፋ ዮሐንስም ወደ አሕዛብ ሄዱ። እንግዲህ ሶስቱን ሐዋርያት አዕማድ ምሰሶ ይላቸዋል ማለት ነው። አዕማድ የሚመስሉ ማለት ምሰሶ የሆኑ ይላል ጴጥሮስ ያዕቆብና ዮሐንስን ማለት ነው። እንግዲህ እነዚህ ሐዋርያት ጌታችን ወደ ደብረ ታቦር ሲወጣ ደብረ ታቦር የወጡ ምስጢረ መለኮትን የተመለከቱ፣ ደብረ ዘይት ተራራ ላይ ደግሞ ምስጢረ ምጽአትን የተመለከቱ፣ ደብረ ዘይት ተራራ ላይ ምስጢረ ምጽአትን የሰሙ የተረዱ፣ ሙት ሲያነሳም ደግሞ የኢያኢሮስን ልጅ ሕፃኗን መበለቷን ሲያስነሳ ይህንንም ምስጢር የተመለከቱ፣ በሽተኞችን ሲፈውስ የተመለከቱ ልዩ ልዩ ቦታዎች ላይ ጌታችን ጋር በጣም ቅርብ የሆኑ ሰዎች ናቸው። እነዚህ አዕማድ ይላቸዋል ማለት ነው። እነዚህ አዕማድ የሚመስሏቸውን ያዕቆብን፣ ኬፋን፣ ዮሐንስም ወደ አሕዛብ እነርሱም ወደ አይሁድ እንዲሄዱ ለእኔና ለባርናባስ ቀኝ እጃችንን ሰጡ። ይልቁንም ነዳያንን እንድናስባቸው ነው። ስለዚህም ይህ ነገር እንዲፈጸም ተጋው ይላል። ቀጥሎ ጳውሎስ ጴጥሮስ ስለመቃወሙ ይናገራል። ጴጥሮስን ይቃወማል። እንግዲህ ቅዱሳን ቢነቃቀፉ ለመልካም ነው። ጴጥሮስን ቅዱስ ጳውሎስ ገስጾታል። ለምን ቢባል ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ነቀፍኩት፣ ነቅፌዎት ነበርና ሰዎች ከያዕቆብ ዘንድ መምጣታቸው በፊት ከአረማውያን ጋር ይበላ ነበርና በመጡ ጊዜ ግን ተለያቸው፣ ከአይሁድም ወገን የሆኑ ፈርተዋልና። ከአይሁድም ወገን ወደዚህ ግብር የተመለሰ ብዙዎች ነበሩ፣ በርናባስም እንኳን በግብዝነቱ ተባበረ ብሎ ቅዱስ ጳውሎስ ይናገራል። እንግዲህ ክርስቶስ አሕዛብና ክርስቲያንን አይሁድን አንድ ሊያደርግ የመጣ ነው። ከአሕዛብ ወደ ክርስትና የመጡትን ማሸማቀቅ አልነበረባቸው። ጴጥሮስና ባርናባስ ግን ከእነርሱ ጋር መብላታቸውን አይሁድን አይተው ፈርተው ወደ ኋላ እጃቸውን እንደማይበላ ሰው የዚህን ጊዜ ገሰጽኩት ይላል ቅዱስ ጳውሎስ። ምክንያቱም አንድ እንጀራ የምንቆርስ የአንድ ክርስቶስ ህብረት አካል ውስጥ አባል ክርስትና የተነሳ በስጋው ደግሞ የተቀበለ አንድ እንጀራ የሚቆርስ ነው። እንኳን እስና ምድራዊ ለምሳ ለራብ የሚያስታግሰውን ምግብ ቀርቶ ሰማያዊውን ምግብ አንድ ማዕድ የምንቆርስ ነን እና አንድ ሊያደርገን መጣ። ሌላ መከፋፈል ውስጥ መግባት የለብንም። እዛ ቅዱስ ጴጥሮስና ባርናባስን እንደዚህ አድርጌ ገስጭ ያለውኝ ብሎ ቅዱስ ጳውሎስ ይናገራል። ነገር ግን ወደ እነኛይቱ ወንጌል ራሳቸውን እንዳላቀኑ ባየው ጊዜ በሰው ሁሉ ፊት ኬፋን እንዲሁ አልሁት፣ አንተ ሆይ አይሁዳዊ ስትሆን በይሁዳ ስርዓት አይደለ በአረማውያን ስርዓት የምትኖር ከሆነ እንግዲህ አይሁድ እንዲህ አረማውያን ለምን ታስገድዳቸዋለህ? እኛ በትውልድ አይሁዳዊ ነንና ኃጢአተኛም የሆነ አሕዛብ አይደለም፣ ሰውም በኢየሱስ ክርስቶስ በማመን እንጂ የኦሪትን ስራ በመስራት እንደማይጸድቅ እናውቃለን። እኛም የኦሪትን ስራ በመስራት ሳይሆን በእርሱ ማመናችን እንድንጸድቅ ዘንድ በኢየሱስ ክርስቶስ አምነናልና ሰው ሁሉ በኦሪት ስራ አይጸድቅምና ብሎ ቅዱስ ጳውሎስ ይናገራል። እንግዲህ ተመልክቶ ምእመናን ጽድቅ መስራት አያስፈልግም ክርስቶስ አጽድቆናል የሚሉ ሰዎች በጣም ማአት ክፍተት ይፈጥራሉ። ቅዱስ ጳውሎስ እያለ ያለው በብሉይን መስዋዕት እየሰው ከብት መስዋዕት ጠዋት ማታ እየሰው የሳምንት መስዋዕት የወር መስዋዕት እያሉ እያረዱ አይደለም መጽደቅ የሚቻለው። ያንንም አልጸደቁም በከብት በረት መስዋዕት። አሁን ግን አምነን በቃ እርሱ አምላክ እንደሆነ አምነን ጽድቅ ሆኖ ተቆጠረልን። አምነን ጸድቀናል። የጸደቅነው በዚህ ነው እንጂ ሌላ ስራ ኃጢአት ከሰራን አንጠየቅም እያለን አይደለም። የአዳም ጥያቄ የለብንም። የአዳም የኃጢአት ጥያቄ የለብንም። ይሄ ነው እውነተኛው ትምህርት ማለት። የኛ ግን የኃጢአት ጥያቄ ይኖርብናል። የተራበ ማብላት ግዴታችን ነው። ማቴዎስ 31 ከቁጥር 25 ላይ ማቴዎስ 25 ከቁጥር 31 ላይ ነው ተርቤ ያላበላችሁም ተጠምቼ ያላጠጣችሁም መልካም ስራ የሚጠይቀው
ከጽድቅ ጥምቀት ጋር ያለ መልካም ስራ አለ። ይሄንን እርሱ አምናቸዋልና በቃ ድናቸዋል ቢል ጴጥሮስም ጳውሎስም ምን ቁልቁል አሰቀለ? ለምን ተሰቀሉ? ጸድቋቸዋል የሚለውን ጥያቄ በጥንቃቄ መመልከት የሚገባው ነው ማለት ነው። በክርስቶስ ልንጸድቅ የምንሻው እኛ እንደ ኃጢአተኞች ከሆን እንግዲህ ክርስቶስ የኃጢአት አገልጋይ መሆኑ ነው አይደለም። ያን የፈረሰውን መልሼ የማንስ ከሆነ ራሴን ሕግ አፍራሽ አደረግኩት ብሎ ቅዱስ ጳውሎስ ሕግ ማፍረስ እንደማይገባ ይናገራል ማለት ነው። ብሉይን ሕግ ያልጸደቁበት ስለሆነ በቃ አያስፈልግም የሚል የቤተክርስቲያን ትምህርት የለም። ነቢያትና ኦሪትን ልሽር አልመጣም ብሎ ጌታችን በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ተናግሯል። እኔስ ለእግዚአብሔር ሕያው ሆኜ ለሁለተኛው ሕግ ይኖር ዘንድ ከቀድሞ ሕግ ተለየም ከክርስቶስም ጋር ተሰቀልኩ ሕይወቴም አለቀች ይላል። ከክርስቶስ ጋር ተሰቀልኩ ማለት ከኃጢአት ስራ ልዩ ነኝ ያለ ነው እንጂ ከቅዱስ ጳውሎስ ከክርስቶስ ጋር ተሰቅሎ አይደለም። ከኃጢአት ስራ እናንተም ተለዩ ከክርስቶስ ጋር ተሰቀሉ። ከክርስቶስ ጋር የተሰቀለ ከክርስቶስ ጋር ይነሳል። ከዓለም መለየትን ከኃጢአት መለየትን ከኃጢአት ራስን ማራቅን ኃጢአት በዓለም ትሰቅላለች ከራሳው ጋር ያልተባበረውን እንደዛም መሰቀልን ነው እንጂ ሰማዕትነት እስከ መቀበል ድረስ ቅዱስ ጳውሎስ ታምኗል። ኃጢአት ጋር እንደውም እስከ ደም መፋሰድ አልተዋጋቸውም ይላል። ከስጋና ከደም ጋር አይደለም እንጋደለው ከኃጢአት ጋር ነው ከዲያብሎስ ጋር ከሰማያን ከምድራዊ ጋር ነው ብሎ ቅዱስ ጳውሎስ ይናገራል። ስለዚህ አንዱ ቦታ ላይ በጸጋ ጸድቀናል ስንል ሌላ ስራ አይጠብቀንም ማለት እንደሌለ ልንረዳ ይገባል። ነገር ግን በክርስቶስ ሕይወት አለው ዛሬም በስጋዬ የሚኖረው ኑሮ የወደደኝ ስለኔ ራሱን አሳልፎ የሰጠውን እግዚአብሔርን ልጅ በማመን እኖራለሁ። የእግዚአብሔርንም ጸጋ አልክድም። የኦሪትንም ስራ በመስራት የሚጸድቁ ከሆነ እንኪያስ ክርስቶስ በከንቱ ሞተን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ መልካም ስራ ማድረግ ይገባል። ከዛ በኋላ ግን የእርሱን አምላክነት አምነን እንጂ መልካም ስራ ማድረግ የኛ መልካም ስራ ነው መንግስተ ሰማያት የሚያስገባን ይቻል ምንም በዚህ ምድር ምንም ዋጋ ብንከፍል መንግስተ ሰማያት የሚያስገባ ነገር ልናደርግ አንችልም። ግን እግዚአብሔር ቸርነቱ የሰጠን እርሱን በማመን ስጋው ደሙን በመቀበል የታመሙትን በመጠየቅ የተረዙትን በማልበስ መከራ እየተቀበሉ ያሉ ክርስቲያኖችን በማሰብ ሊሆን እንደሚገባ ቅዱስ ጳውሎስ ይነግራል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ቀጣዩን ሌላ ጊዜ እንነጋገራለን። ወስብሐት ለእግዚአብሔር።